ሰላም ጤና ይስጥልኝ የተከበራችሁ ክቡራትና ክቡራን የፒስ ዘ ወርልድ የዩቲዩብ ቻናል ተከታታዮች፣ ዛሬ አርብ ሰኔ 26 ቀን 2018 ዓ.ም የሳምንቱ ማጠቃለያ ውጭ ምንዛሬ መረጃ ይዤላችሁ ቀርቤያለሁ። በኢትዮጵያ የፋይናንስ ገበያ ላይ የታዩትን ትክክለኛና የቀጥታ የባንኮች ከፍተኛ መግዣና መሸጫ ዋጋዎች እንዲሁም በዲያስፖራው ዘርፍ ላይ የወጡ ወሳኝ ወቅታዊ መረጃዎችን በቀጥታ አቀርብላችኋለሁ። በዛሬ ዕለት ባንኮች ያወጡት ይፋዊ የምንዛሬ ተመን እንደሚከተለው ይመስላል። አብራችሁ ቆዩ። የዋና ዋና ሀገራት ምንዛሬ ዝርዝር። የአሜሪካ ዶላር ስንመለከት ዛሬ በሳምንት ማጠቃለያ ዕለት የአሜሪካ ዶላር በከፍተኛ ዋጋ እየገዛ የሚገኘው ወጋገን ባንክ ሲሆን ለ1 ዶላር 163 ብር ከ25 ሳንቲም እየከፈለ ይገኛል። በሌላ በኩል የኢትዮጵያ ንግድ ባንክ ኮመርሻል ባንክ ኦፍ ኢትዮጵያ ዶላርን ለደንበኞች በዝቅተኛ መሸጫ ዋጋ በ160 ብር ከ55 ሳንቲም እየሸጠ መሆኑን ተመዝግበዋል። የአውሮፓ ዩሮን ስንመለከት የአውሮፓ ዩሮን በከፍተኛ ዋጋ በመግዛት መሪነቱ የያዘ ፀሐይ ባንክ ሲሆን ለ1 ዩሮ 202 ብር ከ45 ሳንቲም እየገዛ ይገኛል። የኢትዮጵያ ንግድ ባንክ የ1 ዩሮ መሸጫ ዋጋ 183 ብር ከ65 ሳንቲም አድርገዋል። የእንግሊዝን ፓውንድ ስንመለከት የእንግሊዝ ፓውንድ በከፍተኛ ዋጋ እየገዛ የሚገኘው አማራ ባንክ ሲሆን የምንዛሬ መግዣ ተመኑ 216 ብር ከ30 ሳንቲም ሲደርስ መሸጫው ደግሞ 220 ብር ከ60 ሳንቲም መሆኑን ዌብሳይቱ ያሳያል። የካናዳ ዶላር ስንመለከት በዛሬው ዕለት የካናዳ ዶላር በከፍተኛ ዋጋ እየገዛ የሚገኘው ዳንሽ ባንክ ሲሆን ለአንድ የካናዳ ዶላር 117 ብር ከ75 ሳንቲም እየከፈለ ሲሆን መሸጫው ደግሞ 121 ብር ከ70 ሳንቲም መሆኑን ያሳያል። የአውስትራሊያ ዶላርን ስንመለከት የአውስትራሊያ ዶላርን በከፍተኛ ዋጋ እየገዛ የሚገኘው ኢትዮጵያ ንግድ ባንክ ሲሆን የምንዛሬ መግዣ ዋጋው 109 ብር ከ95 ሳንቲም ሲሆን የባንኩ መሸጫ ዋጋ ደግሞ 111 ብር ከ65 ሳንቲም መሆኑን ዌብሳይቱ ያሳያል። አሁን ደግሞ ክቡራትና ክቡራን ተከታታዮቼ የተለያዩ የአረብ ሀገራት የምንዛሬ ዝርዝር አቀርብላችኋለሁ። አሁንም አብራችሁ ቆዩ። በመቀጠል በባህረ ሰላጤው እና በተለያዩ የአረብ ሀገራት ለሚኖሩ በጉጉት የሚጠበቀውን የዕለቱ ከፍተኛ የባንክ መግዣ ዋጋ አቀርብላችኋለሁ። ዛሬ ባንኮች በዶላር ገበያው ላይ ካደረጉት የዋጋ ማስተካከያ ተያይዞ የአረብ ሀገራት ገንዘቦች በባንክ የሚገዙበት ከፍተኛ ዋጋ እንደሚከተለው ይሰላል። የኦማን ሪያል ዛሬ ለአንድ የኦማን ሪያል በባንክ ደረጃ 424 ብር ከ45 ሳንቲም ከፍተኛ መግዣ ዋጋ እየተከፈለ ይገኛል። የባህሬን ዲናር ከፍተኛ ጭማሪ አሳይቶ ለአንድ ዲናር 433 ብር ከ5 ሳንቲም በትክክለኛ የባንክ ተመን እየተገዛ መሆኑን ተረጋግጠዋል። የቀጠር ሪያል ስንመለከት ለአንድ የቀጠር ሪያል በባንኮች የሚከፈለው ከፍተኛ መግዣ ዋጋ ዛሬ 44 ብር ከ85 ሳንቲም መሆኑን ዌብሳይቱ ያሳያል። የዱባይ ድርሃም ስንመለከት ለአንድ የዱባይ ድርሃም የምንዛሬ መግዣ ዋጋው 44 ብር ከ42 ሳንቲም ሲሆን መሸጫው ደግሞ 45 ብር ከ28 ሳንቲም መሆኑን ያሳያል። እንዲሁም የሳውዲ ሪያልን ስንመለከት የሳውዲ ሪያል መግዣ ዋጋ እንዲሁም አዲስ ጭማሪ አሳይቶ ለአንድ ሪያል 43 ብር ከ53 ሳንቲም እየተገዛ መሆኑን ዌብሳይቱ አስነብቦናል። ክቡራትና ክቡራን የቻናሌ ተከታታዮች፣ የተከበራቸው አድማጮቼ በየደቂቃው የሚቀያየሩ የቀጥታ የባንክ መረጃዎችን በፍጥነት ለማግኘት ቻናላችን ሳብስክራይብ እና ፎሎው ማድረጋችን አትርሱ እያልኩኝ የሳምንቱ የምንዛሬ አዝማሚያ እና የዲያስፖራው ዜና አቀርብላችኋለሁ። አብራችን ቆዩ። የተከበራቸው አድማጮቻችን የዚህ ሳምንት አጠቃላይ ምንዛሬ ገበያ ስንገመግም ባንኮች የውጭ ምንዛሬ ወደ ህጋዊ መስመር ለመሳብ ባደረጉት የዋጋ ውድድር ምክንያት የውጭ ገንዘቦችን መጠነኛ የዋጋ መጨመር አሳይተው ሳምንቱን አጠናቀዋል። በተጨማሪም የኢትዮጵያ ብሔራዊ ባንክ ዲያስፖራው ያለምንም የገንዘብ መነሻ ቅድመ ሁኔታ የፎሬክስ አካውንት በዜሮ ሂሳብ እንዲከፍት መፍቀዱ የውጭ ሀገር ሐዋላ በባንክ በኩል በከፍተኛ ሁኔታ እንዲጨምር ማድረጉን የንግድ ባንኮች ገልጸዋል። አሁን ደግሞ ቀጥለን የምንመለከተው የጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሰኔ 26 ቀን 2018 ዓ.ም ጨመረ ወይ ቀነሰ ለሚለው አሁን አብረን እናያለን። አብራችሁ ቆዩ። አንድ የአሜሪካ ዶላር 182 ብር ከ22 ሳንቲም ሲመነዘር አንድ ቦታ የአሜሪካ ዶላር ደግሞ 18221 ብር ከ23 ሳንቲም ይመነዘራል እንደዋለው ዌብሳይቱ ያሳያል። አንድ የአውሮፓ ዩሮን ስንመለከት 208 ብር ከ78 ሲመነዘር አንድ መቶ የአውሮፓ ዩሮ ደግሞ 20878 ብር ከ29 ሳንቲም እየተመነዘረ
መሆኑን ዌብሳይቱ ያሳያል። አንድ የእንግሊዝ ፓውንድ 243 ብር ከ71 ሳንቲም ሲመነዘር 100 የእንግሊዝ ፓውንድ ደግሞ 24371 ብር ከ40 ሳንቲም ይመነዘራል። አንድ የሳውዲ ሪያል 48 ብር ከ56 ሳንቲም ሲመነዘር 100 የሳውዲ ሪያል ደግሞ 4856 ብር ከ89 ሳንቲም እየተመነዘረ መሆኑን ያሳያል። አንድ የዱባይ ድርሃም 49 ብር ከ61 ሳንቲም ሲመነዘር 100 የዱባይ ድርሃም ደግሞ 4961 ብር ከ66 ሳንቲም እየተመነዘረ መሆኑን እንዲሁም አንድ የስዊስ ፍራንክ 227 ብር ከ35 ሳንቲም ሲመነዘር 100 የስዊስ ፍራንክ ደግሞ 22735 ብር ከ8 ሳንቲም እየተመነዘረ ይገኛል። እንዲሁም አንድ የካናዳ ዶላር ስንመለከት 128 ብር ከ60 ሳንቲም ሲመነዘር 100 የካናዳ ዶላር ደግሞ 12860 ብር ከ79 ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 126 ብር ከ52 ሳንቲም ሲመነዘር 100 የአውስትራሊያ ዶላር ደግሞ 12652 ብር ከ77 ሳንቲም ይመነዘራል። አንድ የቻይና ዩዋን 26 ብር ከ87 ሳንቲም ሲመነዘር 100 የቻይና ዩዋን ደግሞ 2687 ብር ከ54 ሳንቲም እየተመነዘረ ይገኛል። አንድ የኩዌት ዲናር 594 ብር ከ48 ሲመነዘር 100 የኩዌት ዲናር ደግሞ 59448 ብር ከ49 ሳንቲም እየተመነዘረ ይገኛል። አንድ የቀጠር ሪያል 50 ብር ከ15 ሳንቲም ሲመነዘር 100 የቀጠር ሪያል ደግሞ 5016 ብር ከ51 ሳንቲም እየተመነዘረ ይገኛል። አንድ የኦማን ሪያል 473 ብር ከ91 ሳንቲም ሲመነዘር 100 የኦማን ሪያል ደግሞ 47391 ብር ከ25 ሳንቲም እየተመነዘረ ይገኛል። አንድ የጆርዳን ዲናር ደግሞ 257 ብር ከ3 ሳንቲም ሲመነዘር 100 የጆርዳን ዲናር ደግሞ 25703 ብር ከ76 ሳንቲም እየተመነዘረ ይገኛል። አንድ የባህሬን ዲናር 484 ብር ከ61 ሳንቲም ሲመነዘር 100 የባህሬን ዲናር ደግሞ 48461 ብር ከ13 ሳንቲም እየተመነዘረ ይገኛል። እንዲሁም የመጨረሻ የእስራኤል ሽኩር ስንመለከት አንድ የእስራኤል ሽኩር 60 ብር ከ87 ሳንቲም ሲመነዘር 100 የእስራኤል ሽኩር ደግሞ 6087 ብር ከ12 ሳንቲም እየተመነዘረ መዋሉን ዌብሳይቱ በዛሬ ቀን አስነብቦናል። ዛሬ ያዘጋጀሁላችሁ ወቅታዊ የምንዛሬ መረጃ ይህን ይመስል ነበር። መረጃውን ጠቃሚ ሆነ ካገኛችሁት ቪዲዮውን ላይክ በማድረግ ለሌሎች እንዲዳረስ አጋሩ። መረጃዎቹን ስትከታተሉ ስለነበረ ከልብ አመሰግናለሁ። በየቀኑ የሚቀያየሩ የገበያ መረጃዎች ለማግኘት የደወል ምልክቷን በመጫን ቤተሰብ ይሁኑ። አስተያየት ወይም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ሁሉንም አነባዋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። አመሰግናለሁ።